ሰላም ሰላም የተወደዳችሁ የዩቲዩብ ቻናል ቤተሰቦቼና ተከታታዮቼ እንደምን አላችሁ? እንደምን ቆያችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ዛሬ ደግሞ በጣም ያበደ ቪዲዮ ነው ይዤላችሁ ወደ እናንተ የመጣሁት። እንግዲህ ሶሻል ሚዲያ ወይንም ማህበራዊ ሚዲያ አይደለ። ስለዚህ የራሴን ሀሳብ ለመስጠት ከች ብያለሁኝ። እንደ ድሮ ከሰል አቀጣጥሎ ቡና አፍልቶ ማውራት መጠራራት ቀርተዋል። በአሁን ጊዜ ቲክቶክ ላይ ነው፣ ዩቲዩብ ላይ ነው ማውራታችንን እየጀመርነው ወይም እየቀጠል ነውና እንግዲህ ከብዙ ከተደረገበትና ብዙም ካልተወረበት ከሳውዝ አፍሪካ በጣም የሚገርም ቪዲዮ ወጥተዋል ማለት ነው። በጣም የሚገርመው ብዙዎችን አነጋጋሪ ያደረገውና ብዙዎችን ያስቆጣ እንዲሁም ብዙዎችን ደግሞ ችግር የለውም ይሁን ያስባላ ሰዎችን ለሁለት የከፈለ ቪዲዮ ከሳውዝ አፍሪካ ወጥተዋል ማለት ነው። ይቺ ሀገር እንግዲህ ብዙ ነገር የምንሰማበት ሀገር ነች። ግን ሆኖም ይሄኛው ደግሞ በጣም የሚያስገርምና የሚያስደንቅም ነው እና አንዳንዶች ችግር የለውም ይሁን ያሉትም አሉ። አንዳንዶች ደግሞ አይሆንም ህግ የለም ወይ የሚሉት ደግሞ አሉ ማለት ነው። ሰዎችን በሁለት ጎራ የከፈለ ቪዲዮ ነው የወጣው እና እዚህ ጋር እንግዲህ የምናየው እኔ መጀመሪያ ገና ሳየው የራሴን ሀሳብ ሰጥቻለሁ፣ ብዙዎች ሳይናገሩ ማለት ነው። ከዛ በኋላ እንግዲህ ብዙዎች የኔን አይነት ሀሳብ ነው እየሰጡት ያሉት እና እኔ ደግሞ የራሴን ሀሳብ ደግሞ እንደገና ለመናገር ነው የመጣሁት ማለት ነው። እናንተም የራሳችሁን ሀሳብ በኮሜንት ላይ ቁጭ አድርጉልኝ። እዚህ ጋር እንግዲህ የምናየው እቺ ልጅ ወደ ሳውዝ አፍሪካ እንግዲህ ሄዳለች ማለት ነው። በጣም የሚገርም ነገር ነው እና እኔ ከምንም የገረመኝ ማለት ነው ይሄንን ቪዲዮ ቀርጾ ወደ ሶሻል ሚዲያ የለቀቀ ሰው ነው በጣም የገረመኝ ማለት ነው። እና እችን አጭንም ብትሆን 1 ደቂቃም ብትሆን ቀረጽ አድርጎ ወደ ሶሻል ሚዲያ የለቀቀ ሰው በጣም ገርሞኝ አስደንቆኛል ማለት ነው። እና ሰዎችን ለሁለት የከፈለው አንዳንዶች ይሁን ችግር የለውም እና ከኢትዮጵያ ችግር አይበልጥም ይሁን ያሉትም አሉ። አንዳንዶች ደግሞ አይሆንም ህግ ያለበት አገር እንዴት እንደዚህ ያለ ነገር ይሆናል የሚሉትም ደግሞ አሉ፣ ብዙዎች ማለት ነው። እንግዲህ እቺ ልጅ እንደምታዩት ይሄ ወንድማችን እንግዲህ ወደ ሳውዝ አፍሪካ ከወሰዳት በኋላ የአበባ ትልቅ ይዞ ሊቀበላት ይሄዳል። ከዛ በኋላ እቺ ልጅ ደግሞ በጣም ግራ ተጋብታለች። እንግዲህ እዛ የምናውቀው ብዙ ጊዜ በዚህም ካሜራ ተደቅኖ ነው የሚጠብቀው። ስለዚህ በጣም የተደናገጠችም የተደናበረችም ትመስላለች ማለት ነው። እንዲሁም ደግሞ እኔ በአንድ በኩል ያየሁት ደግሞ ልጅቷ ራሱ ብዙም ግርግር ወዳለበት የወጣች ራሱ አትመስልም። ምክንያቱም ወዲም ዞር ብላ ታያለች እና በጣም የሚገርም ነገር ነው እዚህ ጋር የሆነው ማለት ነው። ከዛ በኋላ አበባ ሰጥተዋት ከዛ በኋላ ፎቶ ሊነሱ ሲሉ እምቢ ብላ የቡጥኝ አለችና አበባውን እጁ ላይ ትውት አድርጋ እግሬ አውጭኝ እያለች የራሷን መንገድ ቀጠለች ማለት ነው። ከዛ ደግሞ ጓደኛው ነው መሰለኝ ተከትሎ ሄዶ እንግዲህ ሊያውራት ይመስለኛል እየሄደ ያለ ማለት ነው። እና ብዙዎች እንግዲህ ያሉት ይሁን ያሉትበት ምክንያት እችን የሚያክሉ ልጆች አረብ ሀገር መጥቶ በብዙ ስራ ጫና በብዙ መከራ ያልፋሉ። ስለዚህ ይሁን ይሄኛው ይሻላል የሚሉ ደግሞ ብዙዎች ናቸው። አንዳንዶች ደግሞ አይሆንም ይቺ ልጅ ቢያንስ እድሜዋ ከ13 አይበልጥም፣ ስለዚህ ለአቅመ አዳም አልደረሰችም ወይም ለትዳር አልደረሰችም የሚሉ ናቸው ማለት ነው። ሰውን እንግዲህ በሁለት ጎራ የከፈለ ነገር ሆኗል። በጣም የሚገርም ነገር ሆኗል ማለት ነው። እኔ ደግሞ የራሴን ሀሳብ ስሰጥ ትክክል ነው፣ እቺ ልጅ ለትዳር እየበቃች አይደለችም። ግን ቢሆንም ያው የኛ አገር ሰው አብዛኛው ጊዜ ያው ወደዛ ከተባለ ችግር የለውም። ዘካራም የሚሆን ጠጭም ይሁን ትልቅም ይሁን ትንሽም ይሁን ዋናው ነገር ተንጠልጥሎ እዛ መድረስ ብቻና ብቻ ነው የሚታየው ማለት ነው። ስለዚህ ይሁን እንግዲህ ተብለዋል ማለት ነው።
በጣም ነው የሚገርመው። ግን ለትዳር የበቃች አይደለችም። አሁን እቺ ልጅ ነገ ትልቅ ኃላፊነት አለና ይህንን ኃላፊነት ተሸክማ መውጣት ትችላለች ወይ የሚል ነው የብዙዎች ሀሳብ ማለት ነው። ይህንን ኃላፊነት ትወጣለች ወይ? እንግዲህ ሌላ አገር ላይ ቢሆን በዚህ እድሜ ትዳር አይደለም እኔ እንጃ አይታሰብም፣ ሲጀመር አይታሰብም። በጣም የሚከብድ ነው እንግዲህ በሌላ ዓለም ላይ ቢሆን ማለት ነው። ግን ስለ ኢትዮጵያ ስለሆነ ያው ይሁን ብለናል፣ ምንም ማድረግ አንችልም። ግን እኔ እዛ ያላችሁትን ወንድሞች በጣም አደንቃችኋለሁ፣ በጣም አከብራችኋለሁ። በጣም ጎበዞች ናችሁ፣ ስራ ወዳዶች ናችሁ። በጣም ለእናንተ ክብር አለኝ ማለት ነው። ግን ትዳር ሊይዝ ነው ብላችሁ ስለ ትዳር ስታስቡ ምመጥናችሁን እና ማለትም በእድሜ እናንተን ትንሽ ጠጋ የሚለውን እንኳን ከእናንተ ይብለጥ ማለቴ ሳይሆን ወደ እናንተ ትንሽ ጠጋ ያለውን ለትዳር ብትይዙ መልካም ነው ባይነኝ። ይሄ ነገር ለምን ይሄ ነገር በሳውዝ አፍሪካ በጣም ተለምዷል ማለት ነው። በጣም ተለምዷል። ያልተወራ ነገር ነው፣ ያልታየ ነገር ነው። ግን ጊዜው ደርሶ ይቺ ልጅ በሚዲያ ላይ ወጣች እንጂ እንዲህ ያለ ነገር ያው በውስጥ ብዙ ጊዜ ይከናወናል እዛ አገር ላይ ማለት ነው። የሚወስዳት በጣም ትልቅ ነው። ግን ልጅቱ ደግሞ በጣም ትንሽዬ ጩጬ ገና ጩጬ ናት ማለት ነው። ይህ ነገር በጣም ተለምዷል። ግን ነገ ላይ ደግሞ ይህ ነገር ይቀጥላል ወይ የሚለው ነገር እንግዲህ አላቅም። እስቲ የምታውቁት ነገር ካለ ደግሞ እዛ ሀገር የምትኖሩት ሰዎች በውስጥ መስመር ሹክ በሉልኝ። እንዲህ ያለ ነገር ወይም በልጅነት በእንደዚህ በትንሽነት አግብቶ ለትላልቅ ሰዎች ትዳር ሆነው ከዛ በኋላ እስከ መጨረሻ እየቀጠሉ ወይንም ይቀጥላሉ ወይ የሚለውን እስቲ በውስጥ መስመር ንገሩኝ እላቸዋለሁኝ። በጣም ነው የሚገርመው። እንግዲህ ቀን መጣና የዚች ልጅ ነገር ወደ ሚዲያ መጣ እንጂ እንዲህ ያለ ነገር በጣም ብዙ ጊዜ ይከናወናል። ያው ያሳዝናልም፣ ግን ምንም ማድረግ አይቻልም። ያው ምን ማድረግ ይቻላል ማለት ነው። እዚህ ጋር እንግዲህ ብዙዎች የሚሉት የወላጆችም ችግር እና እንደሆነ ነው የሚናገሩት። እንግዲህ የወላጆች ችግር እንደሆነ ነው የሚናገሩት። እዚህ ጋር የዚች ልጅ አባቷ በዛ አገር ሳውዝ አፍሪካ እንደሚኖር ነው እየተነገረው ማለት ነው። እየተነገረም ያለው ሳውዝ አፍሪካ እንደሚኖር ነው። እንግዲህ ብር ይኑር እንጂ በቃ ማንኛውም ይሁን ማንኛውም ችግር የለውም። ትልቅ የሚሆን ትንሽ የሚሆን ያው ከዛ ችግር አይበልጥም በሚለው ነው መሰለኝ ሰው ዘሎ ይገባል። ያው ምንም ማድረግ አይቻልም። ከራስ በላይ ንፋስ ነው እንደሚባል ሁሉ ከራስ በላይ ንፋስ ነው። ስለዚህ እኔ ሰዎች ወንድሞቼ ትዳር ስትይዙ ለእናንተ የሚመጥናችሁን ሕፃን ሳይሆን ትልቅ ያለ ትንሽ ከእናንተ ጋር ሊሄድ የሚችሉትን እህቶች ብትመርጡ ባይነኝ። ይህንን ለመናገር ነው የመጣሁት ማለት ነው። ይሄ ቪዲዮ እንግዲህ በጣም አነጋጋሪ ሆኗል። በጣም አነጋጋሪ ሆኗል። በመጨረሻ ግን እንዴት እንደተስማመች አይታወቅም። ተስማምታ እንግዲህ አበባዋንም ተቀብላ ፎቶ ዘና ብሎ ይህንን በሚመስል መልኩ ተነስተዋል ማለት ነው። ይሁን ብለናል። ከወደዳችሁ ምንም ማድረግ አንችልም። መልካም ጊዜ ይሁንላችሁ እላችኋለሁኝ። የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ ተከታታዮቼ በያላችሁበት ሰላማችሁ ብዝት በልልኝ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት በሰላም ቆዩልኝ።